በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 8 መልአኩ የታዘዘውን ባለመፈጸሙ ኃይሉን አጥቶ በምድር ወድቆ ሳለ በጸሎታቸው አማልደው የቀደመ ክብሩን ያሰጡት ታላቁ አባት አቡነ ሳሙኤል ዘደብረ ቀልሞን ዕረፍታቸው ነው። በሞት ማረፋቸውን መቋሚያቸው በሰው አንደበት ለመነኮሳቱ የተነገረላቸው ኢትዮጵያዊ ጻድቅ የደብረ ድማው አቡነ ተክለ አልፋ ዕረፍታቸውም ነው። ቅዱሳት ደናግል ሴቶች በርባራና ዮልያና በሰማዕትነት አረፉ። አባ ኤሲና እህቱ ቅድስት ቴክላ በሰማዕትነት አርፈዋል። እመቤታችን ተገልጻለት የተቆረጠ እጁን እንደ ቀድሞ አድርጋ የፈወሰችው የሀገረ ደማስቆ አባ ዮሐንስ ዕረፍታቸው ነው። አባ ያሮክላ ዕረፍቱ ነው። አባ ገብረ ማርያም ዕረፍቱ ነው። እንደነ ሄኖክና ኤልያስ በሞት ፈንታ የተሰወሩት አቡነ ሙሴ ልደታቸው ነው። ታላቁ አባት አቡነ ኪሮስ ልደታቸው ነው። ታላቁ አባት አቡነ እስትንፋሰ ክርስቶስም ልደታቸው ነው። አባ ያሮክላ የዚህም ቅዱስ ወላጆቹ አስቀድሞ አረማውያን የነበሩ ናቸው። በኋላ ግን አምነው ተጠምቀው ልጃቸውም አባ ያሮክላ በእስክንድርያ ሀገር በቅዱስ ማርቆስ መንበር ከቅዱስ ዴሜጥሮስ ተካሌ ወይን ቀጥሎ 13ኛው ሊቀ ጳጳሳት እስከሚሆን ድረስ በጽድቅ የተመላለሰ ነው። ምዕመናንንም በመልካም አጠባበቅ ጠበቃቸው። ብዙ አረማውያንንም ክርስቶስን ወደ ማመን መለሳቸው። ምዕመናንንም በሃይማኖት በማጽናት መልካም አገልግሎቱን ፈጽሞ በሰላም አረፈ። ሰማዕቱ አባ ገብረ ማርያም ይህም ቅዱስ የሰማዕታትንና የጻድቃንን በየዕረፍታቸው ቀን ለእያንዳንዳቸው የተራቡትን በማብላት የተራቆቱትን በማልበስ መታሰቢያቸውን የሚያደርግ ነው። እንዲህም ባለ ስራ ሲኖር በዚያ ወቅት እስላሞች ወደ ሸዋ ሀገር መጡ። አባ ገብረ ማርያምም ያማሩ የክህነት ልብሶቹን ለብሶ ወደ ቤተ ክርስቲያን ገብቶ ሲጸልይ እስላሞች ሰብረው ገብተው ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም ተቀዳጀ። በሞት ፈንታ የተሰወሩት አቡነ ሙሴ ልደታቸው ነው። እኚህም አቡነ ሙሴ በግብጽ 40 ዘመን ነግሰው ሳለ ንግስናቸውን ትተው ወደ ኢትዮጵያ መጥተው በምነና ሕይወት እየኖሩ 16 ፍልፍል ቤተ መቅደሶችን እየሰሩ ሲሆን 8ቱ የተሰወሩ ናቸው። በገዳማቸው በቅድስቱ ውስጥ ጥልቀቱ የማይታወቅ እጅግ ጥልቅ የሆነ ጉድጓድ አለ። በውስጡም ስውራኑ አብያተ ክርስቲያናት ይገኙበታል። እናታቸው ፕርስቅላ ጌታችን በሰርግ ቤት ተገኝቶ ውሃውን ወደ ወይን የለወጠለት የዶኪማስ ልጅ ናት። ጌታችን በስብከቱ ሕፃናትን ወደ እኔ መጡ ዘንድ አትከልክሏቸው ብሎ ካቀፋቸውና ካስተማራቸው ሕፃናት አንዱ ይህ አቡነ ሙሴ ናቸው። ጻድቁ በግብጽ ነግሰው 40 ዓመት በንግስና ገዝተዋል። ከጨለማ ወደ ብርሃን ያመጡን የመጀመሪያው የኢትዮጵያ ጳጳስ አቡነ ሰላማ ከሳቴ ብርሃን ሲያርፉ በቅዱስ አትናቴዎስ ተሾመው ሁለተኛው የኢትዮጵያ ጳጳስ ሆነው መጡ። ሲሾሙ ሚካኤል በገብርኤል በወርቅ መንበር አስቀምጠው ይገባዋል ይገባዋል ብለው ቅብአ ክህነት ቀብተዋቸዋል ወይም ጵጵስና ሾመዋቸዋል። ጻድቁ እንደ አቡነ ዘርዓ ብሩክ 12 ክንፍ የተሰጣቸው ናቸው። የዕረፍታቸውን ዕለት መስከረም 4ን ይመልከቱ። አቡነ ሳሙኤል ዘደብረ ቀልሞን የትውልድ ሀገራቸው ደቡባዊ ግብጽ ሲሆን በ14 ዓመታቸው ነው አስቄጥስ ገዳም ገብተው የመነኮሱት። በመነኮሱበት ዕለትም መልአክ ከጎናቸው ቆሞ ታይቷል። ታላቁ አባት አባ አጋቶን ካረፉ በኋላ ገዳማ አስቄጥስን ያስተዳደሩት አቡነ ሳሙኤል ናቸው። በዓለም ታሪክ ቅድስት ቤተ ክርስቲያን ለመጀመሪያ ጊዜ ለሁለት በተከፈለችበትና የውሾቹ ጉባኤ በተባለው በ451 ዓመተ ምህረት በተካሄደው ጉባኤ ላይ የእነ ሊዮን የክህደት ቃለ ጉባኤ ለአቡነ ሳሙኤል ተልኮባቸው ነበር። እሳቸውም ቃለ ጉባኤውን ተቀብለው መነኮሳቱን ሰብስበው እያሳዩአቸው በእሳት አቃጥለውታል።
በዚህም ጊዜ በገዳሙ ለ14 ቀን ያህል ቀስተ ደመናና ብርሃን ወርዶ ታይቷል። ሊዮንም ይህን ሲሰማ ለንጉሱ በመንገር አቡነ ሳሙኤልን ሊያስገድላቸው ሲል እመቤታችን ለአቡነ ሳሙኤል ተገልጻላቸው ወደ ደብረ ቀልሞን እንዲሄዱ ነገረቻቸው። እሳቸውም ተነስተው ደብረ ቀልሞን ገቡ። በገዳሙ በአበምኔትነት ተሾሞ ማገልገል ጀመሩ። አቡነ ሳሙኤል በዚሁ ዘደብረ ቀልሞን ገዳም የእግዚአብሔርን መልአክ አማልደው መልአኩን ምሕረት ያሰጡ ታላቅ አባት ናቸው። መልአኩ የታዘዘውን ባለመፈጸሙ ኃይሉን አጥቶ በምድር ወድቆ ቀርቶ ነበር። 2 ልጆች በገዳሙ ውስጥ ሆነው በቅዳሴ ጊዜ ሲሮጡና ሲዘፍኑ መልአኩ 2ቱንም ልጆች በሞት እንዲቀስፋቸው ተላከ። ከልጆቹም አንደኛው መልአኩ እጅግ የተዋበ ድምፁም ያማረ ስለነበር መልአኩ አሳዝኖት አንተንስ የፈጠረ ይቅሰፍ ብሎ ተወውና በማዳላት ሌላኛውን መልኩ ድምፁም የማያምረውን ልጅ ብቻ ቀስፎ ሊያርግ ሲል ኃይሉን ነጥቆ በመሬት ላይ ወድቆ ቀረ። ሄዶም ከቤተልሔም በራፍ ላይ ወደቀ። በቀጣዩ ቀን ዲያቆኑ ለተልእኮ ሲሄድ እዚያ ወድቆ ቢያየው እጅግ ደንግጦ ሰማያዊ ነው ወይስ ምድራዊ? ከዚህስ ምን ትሰራለህ አለው። መልአኩም በአፈጣጠሬ ሰማያዊ ነበርኩ፣ ነገር ግን ምግባሬ ምድራዊ አድርጎኛል አለው። መልአኩም በመቀጠል እባክህ ሄዳ አባ ሳሙኤልን ከበዓቱ ጥራልኝ አለው። ዲያቆኑም አቡነ ሳሙኤልን ጠርቶለት አቡነ ሳሙኤል መጡና በሐዘን ውስጥ ሆነው ምን እንዳደርግልህ ትወዳለህ አሉት። መልአኩም አማልደኝ አላቸው። አቡነ ሳሙኤልም በእመቤታችን ስዕል ስር ሄደው እመቤታችንን እያለቀሱ በመጸለይ ተማጸኗት። እመቤታችንም ተገለጠችላቸውና ሕዝቡን ሁሉ ሰብስባ 41 እግዚኦታና 41 በእንተ ማርያም አድርሰ ክንፍና ክንፉን ይዘ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስማ ለእግዝእትነ ማርያም ብለ አንሳው አለቻቸው። አቡነ ሳሙኤልም እመቤታችን እንደነገረቻቸው አደረጉለትና መልአኩ ኃይሉ ተመለሰለት። ወዲያውም በማዳላት ሳይቀስፎ የቀረውን ልጅ ቀስፎ ወደ ሰማይ አርጓል። ያም መልአክ ከዚያ ጊዜ ጀምሮ ከደብረ ቀልሞን ገዳም በረድኤት ተለይቶ አያውቅም። ቃል ኪዳንም ስለተቀበለበት በገዳሙ ውስጥ ረሃብ፣ ቸነፈርና መቅሰፍት ፈጽሞ አይገባም። መምህረ ንስሐ በመባል የሚታወቁት አቡነ ሳሙኤል ዘደብረ ቀልሞን ወንጌልን በማስተማር አስደናቂ ተአምራትን በማድረግ ድውያንን እየፈወሱ በብዙ ድካም ከተጋደሉ በኋላ ከጌታችን ቃል ኪዳን ተቀብለው ታኅሳስ 8 ቀን በታላቅ ክብር አርፈዋል። ኦርቶዶክሳዊት ቅድስት ቤተ ክርስቲያን እንኳን የሰውን ልጅ ይቅርና ጸጋቸውን የተገፈፉ መላእክትን ጭምር ማማለድ የሚችሉ አባቶችና እናቶች ያሏት ናት። ቅድስት በርበራና ቅድስት ዮልያና። ይህችም ቅድስት በርባራ በከሃዲው መክስማያኖስ ዘመነ መንግስት በቤተ መንግስቱ ውስጥ ታላቅ መስፍን ለሆነው ለዲዮስቆሮስ ልጁ ናት። እርሱም ሴት ልጁን ማንም እንዳያይበት ታላቅ የሆነ ሕንጻን አሰራ። መታጠቢያ የውሽባ ቤት በግንብ ሰራና የሚከፈቱ 2 መስኮቶችም በውስጡ እንዲኖሩ አደረገ። ቅድስት በርባራም 2ቱን መስኮቶች ባየች ጊዜ 3ኛ መስኮትን እንዲሰሩ አናጺዎቹን አዘዘቻቸው። ከዚህም በኋላ አዳኝ በሆነ በጌታችን ቅዱስ መስቀል አምሳያ በውሃ መታጠቢያው ላይ አሰራች። አረማዊ የሆነው መስፍኑ አባቷም ወደ ሕንጻው በገባ ጊዜ ልጁ ያሰራችውን አይቶ አናጺዎቹን ጠርቶ ይህ ምንድነው አላቸው። እነርሱም ይህን እንድንሰራ ያዘዘች ልጅ ናት አሉት። አባቷም ቅድስት በርባራን ጠርቶ ለምን እንዲያደረግሽ አላት። እርሷም አባቴ ሆይ አስተውል፣ ልዩ 3 በሆነ በስላሴ ስም ስራ ሁሉ ይፈጸማልና ስለዚህ 3ኛ መስኮት አሰራው። ይህም መስቀል ዓለም ሁሉ በእርሱ በዳነበት በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቴ ወይ ከስህተት ተመልሰ የፈጠረህን አምልከው አለችው። ይህንንም ቃል አባቷ ከቅድስት በርባራ በሰማ ጊዜ እጅግ ተናዶና ተቆጥቶ ሰይፉን መዞ በኋላው አሮጠ።
እርሷም አጥብቃ በሸሸች ጊዜ በፊቷ ያለች አለት ተሰንጥቃ በውስጧ ሰወረቻትና ከአባቷ ሰይፍ አዳነቻት። በሌላ ጊዜ ቅድስት በርባራ ወደ አባቷ ተመልሳ ምስክርነቷን ቀጠለች። አባቷም ካሰቃያት በኋላ ዳግመኛም ለሌላ መኮንን እንዲያሰቃያት አሳልፎ ሰጣት። ያም መኮንን ጽኑ በሆነ ስቃይ አሰቃያት። በዚያም ዩሊያና የምትባል ሴት ነበረችና ቅድስት በርባራን በስቃይ ውስጥ ሆና ባየቻት ጊዜ ሄዳ አጽናናቻት፣ አረጋጋቻት። ክብር ይግባውና ጌታችንም ለቅድስት በርባራ ተገለጠላትና አረጋግቶ ተስፋውን ሰጣት። ከዚህም በኋላ የቅድስት በርባራ በእምነቷ መጽናቷን ባየ ጊዜ ወላጅ አባቷ አንገቷን በሰይፍ እንዲቆርጡ አዘዘ። እንዳዘዘውም ቅድስት በርባራን ከባልንጀራዋ ከቅድስት ዩሊያና ጋር አንገታቸውን በሰይፍ ቆረጧቸውና የሰማዕትነት ፍጻሜያቸው ሆኖ የክብር አክሊልን ተቀዳጁ። ወዲያውም እሳት ከሰማይ ወርዶ አባቷንና ጓደኛው የሆነ መኮንኑን መርትያኖስን አቃጠላቸው። ቅድስት በርባራ በውሽባ ቤት በመስቀል ምልክት ያሰራችው የአብ መታጠቢያ ቤት ለታመመ ሁሉ ከእርሱ በታጠበ ጊዜ የሚያድን በውስጡ ታላቅ ፈውስ ያለበት ሆነ። ከዚህ በኋላ የቅዱሳት ደናግል ሰማዕታቱን ስጋቸው ወስደው ከከተማው ውጭ ባለች ቤተ ክርስቲያን ስሟ ገላልያ በሚባል ቦታ አኖራቸው። ቅዱስ ስጋቸውም በቅዱሳን ሰማዕታት በአቡነ ቂርና በዮሐንስ በምስር አገር ባለች ቤተ ክርስቲያናቸው እስከ ዛሬ ድረስ አለ። አቡነ ተክለ አልፋ ዘደብረ ድማ። ኢትዮጵያዊ ጻድቅ አቡነ ተክለ አልፋ ልደታቸውም ዕረፍታቸውም ታኅሳስ 8 ነው። ተክለ አልፋ ማለት ለዘላለም የሚኖር ድንቅ ስራ ማለት ነው። ጻድቁ ቀደምትና አበይት ከተባሉት ከ72 ቅዱሳን ውስጥ አንዱ ናቸው። በደብረ ደማ አበምኔት ተመርጠው ሲያገለግሉ ኖረዋል። የሴቶችን ማህፀን የምታበላሸውንና መካን የምታደርገውን እመሙላድ የተባለችውን ዛር አቡነ ተክለ አልፋ በመቃወሚያቸው እንደ አውሬ አባረው አጥፍተዋታል። እርሷም እንደ ሰው ተልካ ሄዳ ማህፀን የምታጠፋ ነበረች። ከዚህም በኋላ አቡነ ተክለ አልፋ ሹመትን አልፈልግም ብለው በጸሎት ብቻ ተወስነው የኖሩ በዲማ ትልቅ ክብር ታላቅ አባት ናቸው። በተወለዱበት ዕለት ታኅሳስ 8 ቀን ሲያርፉ ማረፋቸው መቋሚያቸውን በሰው አንደበት አባታችን አረፉ ብላ ለመነኮሳቱ የተናገረችው። ጻድቁ የተቀበሩት በተሾሙበትና ለ35 ዓመታት ባገለገሉበት በዚያው በዲማ ነው። አባ ኤሲና እህቱ ቅድስት ቴክላ። እነዚህም ቅዱሳን ለእስሙናይን በስተምዕራብ ካለው አውራጃ ብፂር ከሚባል መንደር የተገኙ ሰማዕታት ናቸው። አባታቸው ኤልያስ እናታቸው ማርያም ይባላሉ። ኤሲም እድሜው እንደደረሰ ወላጆቹ ሊያጋቡት ሲሉ እርሱ ግን እምቢ አለ። ኤሲ እግዚአብሔርን እጅግ የሚፈራ ብዙ ሀብት የነበረው እጅግ ባለጸጋም ነበር። እጅግ የበዙ በጎች ስለነበሩት ጸጉራቸውን እየሸጠ ድሆችንና ጦማዳሪዎችን ይረዳል። እድሜውም 20 በሆነ ጊዜ አባቱና እናቱ ሞቱ። ከሃዲው ንጉሥ አረመኔው ዲዮቅልጥያኖስም በዚያ ዘመን ነግሶ የክርስቲያኖችን ደም እንደ ውሃ ማፍሰስ ጀመረ። አባ ኤሲም በእስክንድርያ ሀገር ጳውሎስ ከሚባል ባልንጀራው ጋር የታሰሩትን ሰማዕታት እየጎበኟቸው ያገለግሏቸው ነበር። ሰማዕታቱም ለአባ ኤሲና ለጳውሎስ እናንተም እንጂ ደግሞ ሰማዕትነት ትሆኑ ዘንድ አላችሁ እያሉ ትንቢት ይነግሯቸው ነበር። በዚያም ወራት የንጉሥ ዲዮቅልጥያኖስ ባለሟል የነበረው የህርማኖስን ልጅ ታላቁ የሰማዕት ቅዱስ ፊቅጦርን ወደ እስክንድርያ በግዞት እያሰቃዩ አመጡት። ኤሲና ጳውሎስም የቅዱስ ፊቅጦርን ጽናት አይተው መንፈሳዊ ቅናት ቀኑ። ኤሲም ወደ መኮንኑ ቀርቦ የጌታችንን ክብር መሰከረ። መኮንኑም ኤሲን ይዞ ማሰቃየት ጀመረ። ከዚህም በኋላ ኤሲን በብረት አለንጋ ብዙ ግርፋትን ገረፉት። ሕዋሳቱንም በሾተሎች ሰነጣጠቁ። በስጋውም የችቦ መብራቶችን እያደረጉ አቃጠሉት።
ዳግመኛም በሰንሰለት አስረው የሚነድ እቶን እሳት ውስጥ ጨመሩት። ነገር ግን ወደ ጌታችን በጸለየ ጊዜ ጌታችን መልአኩን ቅዱስ ሱሪያልን ላከለት። መልአኩም ለኤሲ ጻድቅ ሰው ሆይ ሰላምታ ላንተ ይገባሃል አለውና እሳቱን አጠፋለት። እጁንም ይዞ ከጉድጓዱ አወጣው። አባ ኤሲም ወደ መኮንኑ ዘንድ ሄዶ ከሃዲ ንጉሥ ሆይ አንተ ጣዖታቶች ፈሩ፣ አምላክ ያድኖኛል አለው። ሕዝቡም አባ ኤሲን ሕያው ሆኖ ባዩት ጊዜ እጅግ ተደንቀው እኛም በአባ ኤሲ አምላክ አምነናል ብለው መስክረው ብዙዎች ሰማዕት ሆኑ። አባ ኤሲንም አሰሩት። ከዚህም በኋላ ለእህቱ ለቅድስት ቴክላ የታዘዘ መልአክ ተገለጠላትና ወደ ወንድሟ እንድትሄድ ነገራት። እርሷም ከእንዴና ከተማ ተነስታ ወደ ባህር ዳርቻ በደረሰች ጊዜ መንፈሳዊት መርከብን አገኘች። እመቤታችንና አክስቷ ኤልሳቤጥ በውስጡ አሉ። ቅድስት ቴክላም እመቤቶቼ ሆይ የደረሰባችሁ ምንድነው? አዝናችሁ አያችኋለሁና አለቻቸው። ቅድስት ኤልሳቤጥም በእርጅናዬ ወራት የወለድኩት አንድ ልጅ ነበረኝ፣ ወስደው አረዱብኝ አለቻት። እመቤታችን ድንግል ማርያም ለእኔም አንድ ልጅ ነበረኝ፣ እርሱንም ወስደው ሰቅለው ገደሉብኝ አለቻት። ቅድስት ቴክላም ይህንን በሰማች ጊዜ እጅግ አዝና እመቤቶቼ ሆይ በእውነት ጽኑ የሆነ ሐዘን አግኝቷቸዋል አለቻቸው። ይህንና የመሳሰለውንም ነገር እየተነጋገሩ ወንድሟ አባ ኤሲ ካለበት አደረሷት። የተገለጡላት ግን እነማን እንደሆኑ አላወቀችም። አባ ኤሲም እህቱ ቴክላን ባያት ጊዜ ደስ አለው። አብረው ስለ ጌታችን ክብር ይሞቱ ዘንድ ተስማሙ። ሌሊት በሆነ ጊዜ መልአኩ ቅዱስ ሱሪያል አባ ኤሲን ነጥቆ ወደ ሰማይ ወሰደውና ሰማያዊት ኢየሩሳሌምን አሳየው። የጻድቃንና የሰማዕታት መኖሪያቸውን የራሱን መኖሪያውን አሳየው። መልአኩ በሰማዕታት ስም የሚዘክሩ የዓለም ሰዎች ቢኖሩ በዕለተ ሞታቸው ቀን የዘከራቸው ቅዱሳን አማልደው በዚህ የብርሃን ድንኳን አዳራሽ ውስጥ ለዘላለም በክብር ያኖሯቸዋል እያለ እያንዳንዱን የቅዱሳንን የብርሃን ድንኳን ያለውን የቅዱሳን መኖሪያ አሳየው። ከዚህም በኋላ ቅዱሳን ሁሉ መጥተው አባ ኤሲን ሰላምታ ሰጡት። መልአኩም አባ ኤሲን ሰማዕትነቱን እንዲፈጽም ከነገረው በኋላ ከሰማያዊት ኢየሩሳሌም መልሶ አምጥቶ እስር ቤቱ ውስጥ አስቀመጠውና ተመልሶ አረገ። በነጋም ጊዜ መኮንኑ አባ ኤሲንና እህቱ ቅድስት ቴክላን ከእስር ቤት አውጥተው ጽኑ በሆኑ ልዩ ልዩ ስቃዮች አሰቃዩአቸው። በተሽከርካሪዎች መሳሪያ፣ በብረት ቃጠሎ፣ በችንካሮች በመቸንከር የራሳቸውንም ቆዳ በመግፈፍ ብዙ አሰቃዩአቸው። ነገር ግን ጌታችን ከሕማማቸው ሁሉ ፈወሳቸው። መኮንኑም ማሰቃየት በሰለቸው ጊዜ ወደ ላይኛው ግብጽ ይወስዷቸውና ያሰቃዩአቸው ዘንድ ለእንዴናው አገር መኮንን አሳልፎ ሰጣቸው። 8 ቀን ያህል እንደተጓዙም መርከቧ ቆመች። ከዚህም በኋላ መኮንኑ የአባ ኤሲንና የቅድስት ቴክላን ራሶቻቸውን በሰይፍ ይቆርጣቸው ዘንድ አዘዘ። እነርሱም በዚህ ደስ ተሰኝተው ጸሎታቸውን ከፈጸሙ በኋላ አንገታቸውን አሳልፈው ለሰያፊዎቻቸው ሰጧቸውና በየተራ ቆረጧቸው። ሰማዕትነታቸውንም በዚሁ ፈጽመው የክብርን አክሊል ተቀዳጁ። እግዚአብሔርም ስኑፉፍ ከሚባል አገር ስሙ ኦር የሚባለውን ቄስ የቅዱሳንን ስጋቸውን እንዲያነሳ አዘዘው። እርሱም መጥቶ በክብር ወስዶ የመከራውን ዘመን እስኪያልፍ በንጹህ ቦታ አኖራቸው። ከስጋቸውም ብዙ ድንቅ ድንቅ የሆኑ ተአምራት ተፈጽመው ታዩ። ከእነርሱም ጋር አብረው ተሰይፈው የሰማዕትነት አክሊልን ተቀበሉ። ቅዱሳን 477 ናቸው። አባ ዮሐንስ ዘሀገረ ደማስቆ። ይህም ቅዱስ ከደማስቆ ከከበርቴዎቿና ከታላላቆቿ ወገን ከሆነው መንሱር ከሚባለው ሰው የተወለደ በጥበብና በፈሪሃ እግዚአብሔር ያደገ ነው። የቀርሊ ፈላስፋ ከሆነው ቁልፋ ከሚባል መነኩሴ ቁልዝማቂ መምህሩ ዘንድ የፍልስፍና ትምህርት ተማረ። ትምህርቱንም ሲጨርስ ቁልዝማዊ መምህሩን ተሰናብቶ ወደ ከበረ ሊቅ
ሳበ ሰማዕት ገዳም ሄደ። አባቱን በሞተ ጊዜ ለሀገረ ገዢው ጸሐፊ ሆነ። በዚያም ወራት የከሃዲው ልዩን ልጅ ቆስጠንጢኖስ ተነስቶ በአምላክ ፈቃድ ስለተሳሉ ቅዱሳት ስዕላት ጸብ በማንሳት አብያተ ክርስቲያናትን የሚያውክ ሆነ። ይህም አባ ዮሐንስ የቤተ ክርስቲያን ሹመት ሳይኖረው በቀናች ሃይማኖት እያጸናቸው በአምላክ ፈቃድ ለተሳሉ ስዕላት ስግደት እንደሚገባ ምስክር ከቅዱሳት መጻሕፍት እያመጣ የሚጽፍ ሆነና ወደ ምዕመናን ሁሉ የሚልክ ሆነ። ከሃዲው ንጉሥ ቆስጠንጢኖስም ይህን በሰማ ጊዜ ጥርሱን እያፋጨ በዮሐንስ ብዕር አምሳል የሚጽፍ ጸሐፊ ፈልጎ አመጣና ዮሐንስ እንደ ጻፈው አድርጎ እንዲህ ብሎ ጻፈ። ካንተ ዘንድ ያለው ዮሐንስ ካንተ ጋር ተዋግቼ አገርህን ማርክ ዘንድ ይህን ደብዳቤ ጽፎ ላከልኝ ብሎ በወንጀል ለደማስቆ ገዢ ላከለት። የደማስቆም ገዢ የተጻፈለት እውነት መስሎት የቅዱስ ዮሐንስ ቀኝ እጁን ቆረጠው። አባ ዮሐንስም የተቆረጠች እጁን ይዞ ወደ የብርሃን እናቱ ወደ ሆነች ወደ እመቤታችን ስዕል ሄዶ በብዙ እንባ እንዲህ ብሎ ለመናት። እመቤቴ ሆይ ለስዕልሽ መስገድ እንደሚገባ በተጣላው ጊዜ ነው ይህ የእጄ መቆረጥ የደረሰብኝ። አሁንም ሁሉ ይታይሻልና በቸርነትሽ ፈውሽኝ ብሎ ከለመናት በኋላ ወዲያው ከባድ እንቅልፍ ጣለው። በእንቅልፉም ሳለ እመቤታችን ተገለጸችለትና እጁን እንደ ቀድሞ አድርጋ መለሰችለት። እርሱም በነቃ ጊዜ እጁ ድና ስላገኛት እጅግ ተደስቶ እመቤታችንን አመሰገናት። ከዚህ በኋላ ወደ ገዳም ሄዶ መነኮሰ። መምህሩ የሆኑት አንድ አረጋዊ አባትን ዮሐንስ ሆይ አፋዊ ከሆነች ትምህርት ምንም አታድርግ፣ ግን ዝምታን ተማር አሉት። ዮሐንስም የመነኮሳቱ የመጸዳጃ ቤታቸውን እያጸዳና በሁሉ ነገር እያገለገላቸው በተጋድሎ ኖረ። መምህሩም አርምመውን ፈትቶ ካገኙት ይቀጡ ነበር። እመቤታችንም አንድ ቀን ለመምህሩ ተገለጠችላቸውና ዮሐንስ ድርሳናትን እንዲደርስ ይፈቅድለት ዘንድ አዘዘችው። ዮሐንስም ከዚህ በኋላ ብዙ ድርሳናት ደረሰ። ስለ ቀናች አንዲት ሃይማኖትና ስለተሳሉ ቅዱሳን ስዕላት ብዙ የደከመው አባት አባ ዮሐንስ የእርጅና ዘመኑን ጨርሶ በዚህች ዕለት በሰላም አርፏል። ዳግመኛም በዚህች ዕለት ታላላቆቹ ቅዱሳን አባቶቻችን አቡነ ኪሮስና አቡነ እስትንፋሰ ክርስቶስ ልደታቸው ነው። ረድኤት በረከታቸውን ይክፈለን፣ በጸሎታቸው ይማረን፣ አሜን።